አስገራሚ መረጃ ከወደ ግብፅ ተሰምቷል። ግብፃዊ ሰው ከሜካፕ ውጪ የማያውቃትን ሚስቱን በተጋቡ በማግስቱ ፍቺ ለመፈጸም ጠየቀ። ግብፃዊ ሰው ያለ ሜካፕ ባለቤቴን ካየኋት በኋላ የተፈጥሮ ቁመናዋን መልመድ አልችልም በማለት ለመፋታት መወሰኑን ተናግሯል። ጥንዶቹ በፌስቡክ ተዋውቀው ወደ ትዳር ያመሩ ሲሆን የፌስቡክ ፎቶዎቿ ይማርኩት እንደነበር ይህ ሰው መናገሩን ኦዲቲ ሴንትራል ዘግቧል። ችግሮች መፈጠር የጀመሩት ከሰርጉ ምሽት በኋላ እንደሆነም ሙሽራው ተናግሯል። ደነገጥኩ። ከጋብቻ በፊት ብዙ ጊዜ ያገኘኋትን ሰው እንደማትመስል ገባኝ ሲል ቅር የተሰኘው ባል በአቅራቢያው ለሚገኘው የሄሊዮፖሊስ የቤተሰብ ፍርድ ቤት ተናግሯል። ፎቶዎቿን በፌስቡክ አይቻለሁ። ሜካፕ ሳትጠቀም ፍጹም የተለየች ናት። ተታለልኩኝና ልፈታት ፈለግኩ ብሏል። ሰውየው አክሎም ከጋብቻ በፊት ከባድ ሜካፕ እንደምታደርግ በሷ ተታለልኩ፣ ከሰርጉ በኋላ ግን ያለ ሜካፕ እውነተኛ ፊቷን አየው ማለቱን የግብፅ ሚዲያዎች ዘግበዋል።